ይህችን ሴት ማግባት እፈልጋለሁ። እባካችሁ ይህችን ሴት አፈላልጉልኝ። ካገኛችኋት ሚስ ኮል ወይም ደግሞ ደውሉልኝ። በቶሎ እመልሳለሁ። ሴቶች ይቅርታ፣ ከዚች ውጪ ማግባት አልፈልግም። ይህች ሴት ተራ ሴት አይደለችም። በብዙ ሰዎች ትፈልጋለች። ግን እኔ ካለ እሷ መኖር አልችልም። ይህች ሴት ቻፕስቲክ አታበዛ፣ መኳኳል አታበዛ፣ ፊቷን ዱቄት አትቀባ። በራሷ ሙሉ መተማመን ያላት፣ የተፈጥሮ ውበቷ የጎላ፣ 10 መስታወትን ማታይ፣ ሲያዩዋት ልብ የምታደርስ ተፈላጊ፣ ለሰው ክብር ያላት፣ ሁሉም ቦታ የማትገኝ እቺን ሴት ብቻ ነው ማግባት ፈልገው። ለውሸት ቦታ የሌላት፣ ታማኝ የሆነች፣ ለብር ግድ የሌላት፣ ለራሷ አልፎ ለሰው የምትተርፍ፣ በሃይማኖቷ ጠንካራ ያለች። ለመሆኑ እቺ ሴት ተወልዳለች? የት ነው የምትገኘው? ብዙዎች አለች ይላሉ፣ ግን እኔ ላገኘት አልቻልኩም። እባካችሁ እቺን ሴት አፋልጉኝ። ንጽህናዋን የምትጠብቅ፣ ፏ የምትል፣ ለራሷ ክብር ያላት፣ ለቤተሰቦቿ ክብር ያላት፣ ብዙ የማታወራ፣ ማውራት በፈለገችበት ሰዓት ብቻ የምታወራ፣ ቃላቶቿ ጣፋጭ፣ አንደበቷ የተገራ፣ መካከለኛ የሆነች፣ ለሰዎች የምታስብ፣ ለራሷም የምታስብ። በእርግጥ ብዙ ኢትዮጵያ ሴቶች በተለይ እናቶች ይህች ሴት ባህሪ አለባቸው። ሀበሻ ራሱ መሆን አንዱ ለዚህ ባህሪ ያጋልጣል ይባላል። ሁሉም የኢትዮጵያ ሴቶች ባይባሉም ግን አብዛኞቹ በሚባል ደረጃ በዚህ መስፈርት ውስጥ ይገባሉ። ሀበሻ ሆነክ እችን ሴት ካላገባክ በቃ ህይወት ሁሉ ጨለማ ነው። ብርሃን አንተ ጋር እየመጣ አይደለም ማለት ነው። ይህች ሴት አውቃለሁ በብዙዎች ዘንድ ትፈልጋለች። አሁን ላይ ያሉ ሰዎች አሁን ላይ ያሉ ሴቶች በተለይ በኢትዮጵያ ውስጥ በእድሜያቸው ገፋ ያሉት ውሸት፣ ማስመሰል፣ ሜካፕ መቀባት፣ ዱቄት ፊታቸው ላይ መነስነስ፣ አሁን ላይ እርድ ራሱ ጀምረዋል። እነዚህን ሁላ ነገሮች ማድረግ መጠቀም የአራድነት መገለጫ፣ የተወዳጅነት መገለጫ። ወንዶች እንደዚህ አይነት ሴት የሚፈልጉ ይመስላችኋል? ግን አትሸወዱ። እኛ ወንዶች እንደዚህ አይነት ሴት አንፈልግም። እንደዚህ አይነት ሴት የሚፈልጉ ወንዶች ብዙውን ጊዜ ለአጭር ጊዜ ለስሜታቸው ጊዜያቸውን ለማሳለፍ ነው እንጂ መቼም ቢሆን ለህይወት ለትዳር እንደዚህ አይነት ሴት በፍጹም አይፈልጉም። እኛ
ወንዶች የምፈልጋት ሴት ሃይማኖተኛ፣ ታማኝ፣ በሳል፣ በራሷ ሙሉ እምነት ያላት፣ ለራሷ አልፋ ለሰዎች የምትተርፍ፣ ስግብግብ ያልሆነች፣ ብዙ የማታወራ፣ ለቃላቶቿ ጥንቃቄ የምታደርግ፣ ልጆቿን የምትንከባከብ፣ በቃ በአጭሩ የድሮ የኢትዮጵያ እናቶች ማለት ነው። የድሮ የኢትዮጵያ እናቶች ለራሳቸው ተርፈው ለሌሎችም የተረፉ፣ በሁሉም ዘንድ የሚታወሱ፣ ለፈጣሪያቸው ክብር የሚሰጡ፣ የማይሽለጠለጡ፣ ለጋስ የሆኑ፣ ደግ የሆኑ በመሆናቸው በሁሉም ዘንድ ይወደዳሉ። ነገር ግን የአሁኖቹ ስላችሁ ብዙዎቹ አይደሉም፣ ጥቂቶቹ አስመሳይ፣ በማያገባቸው ጣልቃ የሚገቡ ወረኞች፣ ሙጢ፣ ውሸታም፣ ቋጣሪ፣ ደግነት የማይታይባቸው፣ ለራሳቸው ሁሌ ቅድሚያ የሚሰጡ፣ ለሌሎች ሰዎች ክብር የማይሰጡ በመሆናቸው በሰዎች ወይም ደግሞ በወንዶች ዘንድ ይጠላሉ። እኔም እንደዚህ አይነት ሴቶች አይመቹኝም። እኔ ማግባት የምፈልጋት ሴት የድሮ እናቶች ባህሪ የተላበሰች፣ ክብር ያላት፣ ተወዳጅ የሆነች፣ ቤቷ ሲገባ ሞቅ ብላ የምትቀበል፣ ልጆቿን የምትንከባከብ፣ የት ገባህ የት ወጣህ የምትለኝ፣ የምታማክረኝ፣ ስራ ካላትም ስራዋን በአግባቡ የምትሰራ፣ ሲደወልላት የምታነሳ፣ እንክብካቤ የምትሰጥ፣ ሁለተኛ እናቴ የሆነች፣ በአጭሩ ፍቅር የምትሰጥ ሴት ነው የምፈልገው። እቺ ሴት አልተወለደችም ልትሉ ትችላላችሁ። አትሸወዱ። ሁሉም ቦታ አለች። ዋናው የማየትና አጥብቆ የመፈለግ ችሎታ ነው። ውሸታምን ከእውነተኛ ለመለየት በእርግጥ በጣም ከባድ ነው፣ ግን የጊዜ ጉዳይ ነው። ጊዜያችሁን ሰጥታችሁ ከፈለጋችሁ እርግጠኛ ነኝ እቺ ሴት በአካባቢያችሁ እንዳለች ትረዳላችሁ። ደግሞም አለች። እኔም እየፈለኳት ነው። በእርግጥ አገኛታለሁ። በፈጣሪ እርዳታ እቺ ሴትን ካገኘው ህይወቴ ይቀላል ማለት ነው። ህይወቴ ቀለለ ማለት ደስተኛ እሆናለሁ ማለት ነው። ደስተኛ እሆናለሁ ማለት ፈጣሪን አመሰግናለሁ ማለት ነው። ፈጣሪን አመሰግንኩኝ ማለት ህይወቴ ብሩህ ይሆናል ማለት ነው። ህይወቴ ደግሞ ብሩህ ሆነ ማለት ለልጆቼ ይተርፋሉ ማለት ነው። እቺ ሴትን አፋልጉኝ። እቺ ሴትን ላገኘኝ ሰው ወረታውን እከፍላለሁ። እሺ ተመልካቾቼ የዛሬ ቪዲዮ ይሄን ይመስላል። በቀጣይ በሌላ ቪዲዮ እመለሳለሁ። ምክር አይደለም አፋልጉኝ ነው ያልኳችሁ። እባካችሁ እቺ ሴትን ካገኛችሁ ሚስ ኮል አድርጉልኝ ወይም ደግሞ ደውሉልኝ። ቻው፣ አመሰግናለሁ።